ሰላም እንዴት ናችሁ? የቻናላችን ቤተሰቦች፣ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ አናግሩን። ዛሬ እንግዲህ የመጣንበት የአማርኛ ፊደሎችና ቃላቶች ሲሆኑ ከአማርኛ ትምህርት በተጨማሪ ደግሞ እንግሊሽ ሂሳብን በግል እንሰጣለን። አሁን ቀጥታ ፊደሎችን በፊት እንቆጥርና ከዛ ቃላቶችን እንመሰርታለን ማለት ነው። ወደ ትምህርቱ መጀመሪያ ስንሄድ ከፊደሎች ነው የምንጀምር። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሺ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ቺ ቾ። እሺ አሁን ወደ ቃላቶች ስንሄድ የመጀመሪያው ምን ይላል? ሐሰት ሐሰት የሚለውን ስናይ ከሀ ቤት የአንደኛው፣ ከዛስ ከሰ ቤትም የአንደኛው፣ ከተ ቤት የስድስተኛው ሐሰት። ቀጣይ ህልም የሚለውን ደግሞ ስናይ ከዚህኛው ከሀ ቤት የስድስት ህን ወሰድን፣ ከለቤትም የስድስት ል፣ ከመቤት የስድስት ም፣ ሶስቱም የስድስተኛ ፊደል ህልም። ቀጣይ ሂሳብ የሚለውን ደግሞ ስናይ ከሀ ቤት የሶስተኛው ሂ፣ ከሰ ቤት የአራተኛው ሳ፣ ከዛ ከበቤት ደግሞ የስድስተኛው ብ ሂሳብ። ቀጣይ ሰላም የሚለውን ደግሞ ስናይ ከሰቤት የአንደኛውን ወሰድን፣ ከለቤት የአራት፣ ከዛ ከመቤት የስድስት በአንድ ላይ ሰላም። ቀጣይ ቅባት የሚለውን ደግሞ ስናይ ከቀቤት የስድስት ቅ፣ ከበቤት የአራት ባ፣ ከተቤት የስድስት ት በአንድ ላይ ቅባት። ቀጣይ በረታ የሚለውን ደግሞ ስናይ
ከበቤት የአንደኛው ከረቤትም የአንደኛው ከተቤት የአራተኛው በአንድ ላይ በረታ። ቀጣይ ሞት 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 የሚለውን ደግሞ ስናይ ከመቤት የመጨረሻው ሞ ከተቤት የስድስተኛው በአንድ ላይ ሞት። ቀጣይ ቀለም 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 የሚለውን ደግሞ ስናይ ከቀቤት አንደኛዋን ወሰድን፣ ከለቤትም አንደኛውን፣ ከመቤት የስድስተኛው በአንድ ላይ ቀለም ይላል። ቀጣይ ሀብት 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 የሚለውን ደግሞ ስናይ ከዚህኛው የአራተኛው ሀን ወሰድን፣ ከበ ደግሞ የስድስተኛው ብ፣ ከተቤትም የስድስት በአንድ ላይ ሀብት። ቀጣይ ህመም ህመም የሚለውን ደግሞ ስናይ ከሀቤት የስድስተኛው ህን ወሰድን፣ ከመቤት የአንደኛና የስድስተኛ ምን ወሰድን እና በአንድ ላይ ህመም። ቀጣይ ሐሳብ 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 የሚለውን ደግሞ ከሀቤት የአንደኛ ከሰቤት የአራተኛ ሳ ከበቤት የስድስተኛ ብ ሐሳብ። ቀጣይ ምስር ምስር ደግሞ ከመቤት የስድስተኛ ም ከሰቤት የስድስተኛ ስ ከረቤትም የስድስተኛ ረ በአንድ ላይ ምስር። ቀጣይ ቅመም 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 ደግሞ ከቀቤት የስድስተኛው ቅ ከመቤት የአንደኛውና የስድስተኛው ም በአንድ ላይ ቅመም። ቀጣይ ትችት 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 የሚለውን ደግሞ ስናይ ከተቤት የስድስት ከጨቤት ደግሞ የስድስት ች አሁንም ከተቤት የስድስት ሁለት የወሰድ ነው ማለት ነው። ትችት። ቀጣይ ቦታ ቦታ የሚለውን ደግሞ ስናይ ከበቤት የመጨረሻው ቦ ከተቤት የአራተኛው ታ በአንድ ላይ ቦታ። ቀጣይ እና የመጨረሻው ደግሞ ቀስት 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 የሚለውን ደግሞ ስናይ ከቀቤት የአንደኛ ከሰቤት የስድስተኛ ስ ከተቤትም የስድስተኛ ት በአንድ ላይ ቀስት ይላል ማለት ነው። እንግዲህ እንዲህ እያልን ወደ መጨረሻ ደርሰናል። የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ በሌላ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። መልካም ቆይታ